ሰበር ዜና ለ12ኛ ክፍል ተማሪዎች በዛሬው ዕለት የ12ኛ ክፍል ውጤት ይፋ ይደረጋል ተብሏል። ይህ ዜና ግን በቲክቫ እንትን ላይ የቴሌግራም ቻናላቸው ላይ ቲክቫ ዩኒቨርሲቲ ላይ አልፖስተቱትም። ለምን እንደሆነ አላውቅም። ግን መረጃውን ያገኘሁት ከሸገር ኤፍኤም 102.1 ላይ ነው ማለት ነው። ፌስቡክ ፔጃቸው ላይ አሳያቸዋለሁ ስክሪኑ ላይ እና የ12ኛ ክፍል ውጤት ዛሬ ይፋ ይደረጋል። ትምህርት ሚኒስቴርም 9 ሰዓት ላይ መግለጫ ይሰጣል ነው የሚለው መረጃው ማለት ነው። ስለዚህ በሶርስ ያደረግኩት ሸገር ኤፍኤም 102.1 ነው። ስለዚህ ያንን ታሳቢ እንድታደርጉልኝ እፈልጋለሁ ማለት ነው። ስለዚህ መረጃውን ከቲክቫ ዩኒቨርሲቲ የተረጋገጠ መረጃ እስከሚፖስት ድረስ መጠበቅ ቢኖርብንም ግን እንደ መረጃ እናንተም እንድታውቁት ያክል ነው ማለት ነው። ስለዚህ የ12ኛ ክፍል ውጤት በዛሬው ዕለት ይፋ ይደረጋል ብሏል። ቲክቫ ላይ አልተፖሰተም። በእርግጥ ሸገር ኤፍኤም ነው ማለት ነው። የ12ኛ ክፍል ሀገር አቀፍ ፈተና ውጤት ዛሬ ይፋ ይደረጋል። ትምህርት ሚኒስቴር በላከልን መረጃ የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ውጤትን በተመለከተ ከሰዓት በኋላ መግለጫ እንደሚሰጥ ጠቅሷል ማለት ነው። በአመቱ ፈተናውን ከወሰዱ ተማሪዎች መካከል 62 በመቶ የሚሆኑት በኦንላይን ፈተናውን ወስደዋል። በ2018 የትምህርት ዘመን አጠቃላይ 501 ተማሪዎች በ607 የፈተና ማዕከላት ውስጥ የተፈተኑ ሲሆን ፈተናው በ6 ዙሮች ተሰጥቷል። ከዘንድሮ ጠቅላላ ተፈታኞች መካከል 306456 የተፈጥሮ ሳይንስ ተማሪዎች ሲሆኑ 257045 ደግሞ የማህበራዊ ሳይንስ ተማሪዎች እንደሆኑ ትምህርት ሚኒስቴር በላከልን መረጃ አስታውቋል ይላል የሸገር ኤፍኤም 102.1 ውጤት ማለት ነው። ውጤትን በተመለከተ ትምህርት ሚኒስቴር በ9 ሰዓት መግለጫ እሰጣለሁ እንዳለ እንደምታዩት ስክሪን ላይ ያሳያቸዋለሁ። የሸገር ኤፍኤም በፌስቡክ ፔጁ ላይ ያስቀመጠውን ማለት ነው እንደዛ ብሏል ማለት ነው። ስለዚህ በዛ ሰዓት ስለ ተማሪዎች እንግዲህ አጠቃላይ ሁኔታ ይፋ እንደሚያደርግ ይታወቃል ማለት ነው። ትምህርት ሚኒስቴር ባለፉት ዓመታት ሲያደርግ እንደነበረው በመግለጫው ሰዓት ማለት ነው ስላለፉት ተማሪዎች ብዛት ምን ያህል ተማሪ እንዳለፈ ስለ አጠቃላይ ስለ ፈተናው ሁኔታ ያለውን ነገር የሚያስረዳ ይሆናል ማለት ነው። ባለፈው ቪዲዮ ላይ ስለ ማለፊያ ውጤት ነግሬያችኋለሁ። የነገርኳችሁ እንደ ኮታ ነው። ጀስት ከ300 በላይ ይባላል እንጂ ከ6 ትምህርት ከሆነ ከ300 በላይ ይባላል እንጂ ባለፈው ዓመት ያለፉት ተማሪዎች 297 ያመጡት ናቸው ማለት ነው። በፐርሰንት ሲሰላ እንደዛ ስለሚመጣ ከ49.4 ጀምሮ ያመጡት ያልፋሉ ስለተባለ ማለት ነው። ስለዚህ እንደ ሸገር ኤፍኤም 102.1 ሬዲዮ ማለት ነው እንደሱ ዘገባ ወይም መረጃ ከሆነ የ12ኛ ክፍል ፈተና ውጤት በዛሬው ዕለት ይፋ ይደረጋል ተብሏል ማለት ነው። ስለዚህ ይህ መረጃ እንደ መረጃ እንውሰደው እና ቲክቫ ኢትዮጵያ ቲክቫ ዩኒቨርሲቲ ይፋ ካደረገ የምናየው ይሆናል ማለት ነው ያለውን ነገር። ስለ ሪሚዲያል ተማሪዎች የተባለ ነገር የለም። የሪሚዲያል ፈተና ለምን እንደቆየ ራሱ ግልጽ አይደለም። ምክንያቱም በኦንላይን የተፈተናቸው ስለሆናቸው ሪሚዲያል ተማሪዎች እርማቱ የሚፈጥነን ተብሎ ነበር ሲጠበቅ የነበረው። ባለፈው ዓመትም ይፋ የተደረገው ከ1 ወር ከ15 ቀን በኋላ ነበር። አሁን ግን ለምን እንደቆየ ሳይታወቅ የ12ኛ ክፍል ውጤት ይፋ ይደረግ ነው። በተፈታኝ ቁጥርም ብዛት ቢሆንም የ12ኛ ክፍል ተፈታኞች ብዛት ብዙ ነው። 500,000 በላይ ተማሪዎች ናቸው የተፈተኑት። በኦንላይንም ከተባለ ደግሞ የ12ኛ ክፍል በኦንላይን የተፈተኑ ተማሪዎች 62 በመቶ ናቸው። የሪሚዲያል ተማሪዎች ግን ሙሉ በሙሉ በኦንላይን የተፈተኑ ናቸው። ስለዚህ ለምን እንደቆየ ራሱ ግልጽ አይደለም ማለት ነው። ስለዚህ የሪሚዲያል ተማሪዎችም በቅርቡ ይፋ ይደረጋል፣ በትዕግስት መጠበቅ ይኖርባቸዋል ማለት ነው። ግን እዚህ ጋር ከ12ኛ ክፍል ውጤት ጋር ተያይዞ አንድ መጨመር የምፈልገው ነገር ምንድነው? ይሄ ኢንፎርሜሽን ይሄ መረጃ መወዛገብ አይጠበቅባቸው። ምክንያቱም ምንም የተባለ ነገር የለም ሳይወራ እና ባለፉት ዓመታት በጣም ሳይጠበቅ ወደ መስከረም ምናምን ነበር ይፋ ይደረጋል ተብሎ ሲጠበቅ የነበረው። ተማሪዎችም በዚህ ሰዓት የጠበቃችሁ አይመስለኝም። ምክንያቱም የመረጃ ድንገት በሸገር ኤፍኤም የተለቀቀ ነው ማለት ነው። ፌስቡክ ፔጃቸው ላይ ገብታችሁ ቼክ ማድረግ ትችላላችሁ። እኔም ያንን መረጃ ለማድረስ ነው። ስለዚህ ሸገር ኤፍኤም ደግሞ ከ660 ሺህ በላይ ተከታይ ያለው ነው በፌስቡክ ፔጅ ላይ ማለት ነው። ስለዚህ የተሳሳተ መረጃ ይፋ ይደረጋል ተብሎ ባይጠበቅም እናንተ ግን ራሳችሁ እንድታዘጋጁ ለማለት እፈልጋለሁ ማለት ነው። ከውጤት ጋር ተያይዞ እንግዲህ የሚለቀቁ መረጃዎችን በቴሌግራም ቻናላችን በጽሁፍ የምናደርስ ይሆናል። ጠቅልል አድርገን ደግሞ በዚሁ ቻናል በቪዲዮ የምናቀርብላችሁ ይሆናል ማለት ነው። ሌላው ከውጤት ጋር በተያያዘ ሌላው ሊያስቸግር የሚችለው ነገር ማየት ነው። ውጤት ለማየት በጣም ስለሚጨናነቅ ፖርታሉን ስትጠቀሙ በጣም ብዙ ተማሪ በአንድ ጊዜ ለመጠቀም ስለሚሞክር ዳውን ሁላ ሊሆን ስለሚችል የተለያዩ ነገሮችን በመጠቀም ለማየት ሞክሩ ውጤታችሁን። ውጤት እንዲታይላችሁ የምትፈልጉ ደግሞ የቴሌግራም ቻናላችንን በመቀላቀል እዛ ላይ ብታስቀምጡ ግሩፕ አለ እያዩ ተማሪዎች የሚነግሯችሁ ይሆናል ማለት ነው። ለሁላችሁ መልካም እድል እንዲሆን እመኛለሁ። ይህ ቻናላችን አዲስ ነው፣ ሰብስክራይብ አድርጉ። ያው ከዚህ በፊትም በአይቲ ማት በሚለው ቻናል ላይ ኢንፎርሜሽን ሳደርሳችሁ ነበረ። ያ ቻናል ግን ለጊዜው ቪዲዮ መፖስት ስለማልችል ይሄ አዲሱ ቻናላችን ነው። ሰብስክራይብ በማድረግ የተለያዩ ኢንፎርሜሽኖችን ደግሞ የማደርሳችሁ ይሆናል ማለት ነው። የ12ኛ ክፍል ውጤት ጋር በተያያዘ ጠቅለል ያለው ነገር ይሄ ነው ማለት ነው። ስለዚህ እዛ ጋር በተያያዘ በዚህ መልኩ ራሳችሁን ዝግጁ ማድረግ ይኖርባችኋል ማለት ነው። ከሪሚዲያል ተማሪ ጋር በተያያዘ ኢንፎርሜሽን ሲኖር በዚሁ በዩቲዩብ ቻናላችን መተን ይፋ እናደርግላችኋለን።